ሰላም ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ሁሉ አማን ነው። ዛሬም ጽድት ተባለ ቪዲዮ ተመልሰናል። ወደ ቪዲዮ አሊ ና እስቲ ይሄ ቪዲዮ ስንት ላይክ ከገባ ስቱዲዮ ትጋብዘኛለህ? እሺ ማለት 200,000 እሺ 200,000 ላይክ ገቢ ስንት ነው የምታካፍለኝ? ማለት ከዛ በላይ ከገቢ ነው። አዎ እናደርጋለን። ይሄ ቪዲዮ 200,000 ላይ ከገባ እዛ ዩቲዩብ እንግዲህ አርገሽ አቀርበሽና በሚገኘው ላይክ ልክ ብር ሰጥሻለሁ። እሺ አመሰግናለሁ። እኔም ማስራት አወጣለታለሁ። በቃ ሻር ነው። ላይክ አርጉ፣ ሼር አርጉ። ግድ ነው ማለት ሁለቱም ላይክ አርጉ እና አሌም ለእናቱ ቻሌንጅ ሰጥቷል እና ቻሌንጅ ደግሞ እዚህ ቪዲዮ ላይ ያሳያችኋለሁ። የቻሌንጁን አፈጻጸም ማለት ነው። በቀጥታ ደግሞ ምናልባት ወደ ቻሌንጁ አፈጻጸም ቻሌንጁ ምን ላይ ደረሰ የሚለውን እሱን እናያለን ማለት ነው። ቀጣይ ይኸው እንደፈራሁት ይሄ ቪዲዮ 200,000 ላይ ገባ። እስኪ ለማዘር እንደጉላትና ምትለን እንሰማለን። እንደፈራው ቻሌንጁ የኔ እናት አቤት እንዴት ነሽ? እግዚአብሔር ይመስገን። ፒስ ነው። ያነ ይኸውልሽ ይኸው ያልሽው ቪዲዮ 200,000 ላይ ገብቶልሻል እና ይኸው ቪዲዮ እየቀረስኩ ነው እና መቼ ነው የምትመጪው? እትያቸው ነገር ካለ ኮመንት ላይ በጣም ብዙ ሰዎች ዩኒ ማኛን ጨምሮ ማዘርዬ ለእርሶ መካሮነ እያሉ ነበር። በጣም አመሰግናለሁ፣ ወዳችኋለሁ። አሁንም ላይክ እና ሼር እንዳትረሱ። ያበረታታችሁ ማለት እኔን እንዳበረታታችሁ ይቆጠራል። ሰላም ያርጋችሁ፣ ጤና ይስጣችሁ። እሺ ያልሽልሻለሁ። በቃ ያሙሴ በል እና እንግዲህ ማዘር ሐሙስ ትመጣለች። በዚህ አጋጣሚ ምርትና አገልግሎት አለ ከማዘሩ ጋር ሪአክት ሊያደርግ ነው ማለት ነው። እኔ አላየሁም እስካሁን የመጀመሪያው ማለት ነው። ኢትዮጵያዊ ሆኖ ከማዘሩ ጋር ሪአክት የሚያደርግ እንደዚህ አላየሁም እና ደግሞ ባሌ ደረጃ ሲሆን በጣም ያበደ ነው። በጉጉት ነው የምንጠብቀው ሐሙስን። የምሬን ነው የምላችሁ። መቼም የነዚህ ሰዎች ጉድ ያልሰማ የለም። በአይኔ በብረቱ አይቻለሁ ያልሽው ታዲያ ምንድን ነው? በአይኔ በብረቱ አይቻለሁ ያልኩት በልጄና በእሷ መሀል ገብቶ ልብሱን አውልቆ እሷን እንድትገባ ለማድረግ ነበረ። ከዛ በጣም ተንቀጠቀጥኩ። ሱሪው ከታች ነጭ ቱታ ነው የለበሰው። ነጭ ቱታ ፒጃማ የሌሊት ማለት ከላይ ደግሞ ጥቁር ነውና ነጩ ሲወልቅ ያስታውቃል። ልብሱን ሲያወልቅ ያልኩት ማለት ነው። ከዛ ልጄና እሷ መሀል እንደዚህ ክፍተት አለ። እሱ በእነሱ መሀል ነው የተቀመጠው። አንድ ጊዜ አይደለም 4 ጊዜ 3 ጊዜ ነው እየተመላለሰ ሲያስቸግራት የነበረው። አልሰማውም ያለችኝ እውነቷን ይሁን ውሸቷን ይሁን አላውቅም። አልሰማችም። ባለፈው ኢንተርቪው ላይ ግን ያልሽኝ ማስቸገር ሳይሆን ሲፈጸም ነው አያው ያልሽኝ የነበረው ቪዲዮ ላይ እንደዛ ነው። እና አብሮኝ ተኝቷል እኮ ብላለች እሷ ራሱ ቪዲዮ ላይ። እዛን ቀን አብሮሽ ተኝቷል። መጽሐፍ ቅዱስ አንስቼ እምላለሁ አልፈጸመም እኮ። እንግዲህ የነኝ ልጆች አሰሪዋና የሰራተኛዋ ጉዳይ ባሌን ያው አማንቀሻል ሳይሆን ባልየው ነው እሷ ላይ መጣባት የምትለው። ኦልሬዲ ሰራተኛዋን እየኮነነች አይደለም፣ ግን ሰራተኛው በፍጹም ይሄንን ነገር አላደረኩም እያለች ነው። ለማንኛውም ሲፍታው ከአጫሉና ከቴዲ የማን አድናቂ ናቂ? ከአጫሉና ከቴዲ አፍሮ የማን አድናቂ ነሽ? ቴዲ አፍሮ ማን ነው? ዘፋኝ ነው? አላውቀውም፣ ሰምቼ አላውቅም። አም ሶሪ። ቴዲ አፍሮን አታውቁም በሚያሳዝን ሁኔታ እና ያጫሉ አድናቂ ነሽ? አድናቂው አይደለም አምላኩ ነኝ የማመልከው። አመልከዋለሁ ማለት ትችላለህ። ገርማም እንግዲህ ሴቶች ከተሳደባችሁ ማም ሶሪ ገንዘቡ ይመጣል። ኪያም ማግባት ያለበት ወንድ ምን ማሟላት አለበት ብለሽ ታስቢያለሽ? ወንድ መሆኑ በቂ ነው። እኔ ቁሳቁስ አይደንቀኝም። ወንድ መሆን ምን ማለት ነው ላንቺ? ወንድ መሆን ማለት ቤቱን የሚያከብር ያው በማህበረሰቡ የሚወደድ ትንሹም ትልቁም የሚያከብረው እናት አባቱን አክባሪ እኔን የሚንከባከመኝ። ገንዘቡ ይመጣል። እኔ ጠንካራ ከሆንኩ ገንዘቡ ይመጣል። ማበረታታ ምናምን ጀግና ሴት ይመጣል ገንዘቡ። እኔ ወንድ መሆን በቂ ነው። ለማንኛውም 30 ዓመት አልፎሻል ማለት ነው እና በልጅነት ምን መሆን ነው የምትፈልገው ስትባል ባለስልጣን ሆኜ መታጀብ ነው የምፈልገው ብለህ ልክ እሷ ልሳካ ሲልክ ያቺ ጀግናናት ነቶማለቀላት አንደኛው ሲወልዳት አንዱ የገደላት በቃ በዚህ ቢሆን ማሳካት አለበት። ምክንያቱም ማሳካት ለልጅነት ነው። ስለዚህ በዚህ ቢሆን ሁሉ ማሳካት አለበት። ሲሞትላት አየሁ አየሁና ወላሂ ይላሉ
ሶብኝ ጉሉ በምናልባት አለ ሲራ ቢጎነጎን ምን ቢሸርቡበት ጠላቶቹን ዘቀሉበት አማራው ዝናቡ ሀቸለሰበት